I know my hair looks really bad. ግን ረሱት እና እንዴት ናችሁ ጋይስ? ሰላም ነው? እንግዲህ ዛሬ ቀኑን ከኔ ጋር ነው የምናሳልፈው። ዛሬ አርብ ነው ቀኑ እና ዛሬ አሪፍ ጥሩ ፕላኖች አሉኝ። እግዚአብሔር ይመስገን። የሚቀጥለው ሳምንት ራሱ በቃ አሪፍ ጊዜ ነው ማሳልፈው። ምክንያቱም ሙሉ ጊዜን ቸርች ነው የምሆነው። አሁን በዚህ ሳምንት ራሱ ቸርች ነው ያልኩት፣ በዛኛውም ሳምንት ቸርች ነው የምውለው። በጣም ማድርጎን ነገር አጥቼ ነበር፣ ግን አሁን ይሄንን 2 ሳምንት ሙሉ ቸርች ላይ መሆኔን ሳስበው በጣም ደስ ያለኝ። ኤኒዌይስ ዛሬ እሁድ ዕለት እንትን አለ፣ ምንድነው ቲም አለን ከ1 ሰዓት እስከ 3 ሰዓት እና እዛ ላይ ከዮሐንስ ወንጌል አጥንተን ጨርሰን እያንዳንዳችን አንድ ምዕራፍ ወስደን ከዛ ምዕራፍ ውስጥ ኢየሱስ የእግዚአብሔር ልጅ እንደሆነ ክርስቶስ እንደሆነ እንዴት እንደሚያሳይ እንትን ለማለት ለመናገር እንትን ተሰጥቶናል ብቻ። ምክንያቱም የዮሐንስ ወንጌል የዋና ሐሳቡ በቃ እግዚአብሔር ኢየሱስ የእግዚአብሔር ልጅ እንደሆነ ምናምን የማሳየት ስለሆነ እንደዛ አድርጉ ተብለን አሁን እኔ ነኝ አሁን በዚህኛው እሁድ ምዕራፍ 13 ለሱም እንዘጋጃለን ማለት ነው። ማታም ትንሽ የተዘጋጀው ነበር። እንደገና ደግሞ በግልም የራሴን ባይብል ስታዲ አድርጋለሁ። ከዛ ጸጉሬን ፊክስ እናደርጋለን። ማድረግ አለብን፣ ይሄን ነገር እውነት ማድረግ አለብን። በቃ ከዛ በኋላ ቸርች እንሄዳለን ማለት ነው። ደግሞ ጋይስ ከምር በሰዓት ቀጥ ብዬ መራመድ አልችልም። እግሬን እያመመኝ ነው። እዚህ ጋርና በዚህም ሳይድ ማለት ነው። እንትን ነበረን ጾም ጸሎት ነበረና ዛሬ ስንዘል በቃ እግሬን ከምር በሰዓት መራመድ አልችልም። ይተወኛል ብዬ አስባለሁ እስከ በኋላ። ጋይስ አሁን ሰዓቱ 3 ሰዓት ሊሆን ነው። 2:54 ነው እና አምዳን ይሄኛው ኤሪክ እንትን እንደነው እዚህ ዋናውና ሐሳቡና እንድናወጣ ስለሆነ ቁጥሩንና ትንሽ ነገር ጽፌ እሱ ነው ማብራራው ማለት ነው። ያቱም እዚህ ይችላል እንዳልረሳ በቃ ባጭሩ እንደዚህ ጽፌያቸው ነው። አሁን ቲክቶክ ቪዲዮ ለመስራት ያሰብኩታለን፣ እሱን ሰራለው። ከዛ እንትን እንላለን፣ ምንድነው የሆነ ስብከት አለ፣ እሱን መስማት ፈልጋለሁ። እሱን እየሰማሁኝ ቪዲዮ አልታጠብኩም፣ ጥርሴን አልቦረሽኩም። ልክ አልጋ እንደተነሳሁ ወደዚህ መጥቼ ካሜራውን ራሱ የከፈትኩትና ጥርሴ ምናምን እየቦረሽኩኝ ስብከት እንሰማለን ማለት ነው። ሰላም በል እንደዚህ ሰላም ሰብስክራይብ አድርጉ በል አትልም በቃ ቀረበ። አይ ከዚህ ያለም ጉንጉን በቃ yes no ጋይስ አሁን እየገባሁ ነው ወደ ቤት። እውነት እኔ ምንድነው እግሬን እያመመኝ ስለሆነ እያናከስኩ ምናምን አቴንሽን መስጠት ስላልፈለኩ በኖርማል ለመራመድ እንዴት በምጥ እንደመጣ አሁን ካሜራውን አስቀምጪ ድጋሚ ወጥቼ ብራጥተን እንመጣለን። ብቻ አሁን
ካሜራውን ቤት እናድርግና እንሄዳለን። አሁን ሰዓቱ ስንት ሰዓት መሰላችሁ? 5:45 ሆኗል። my legs are burning በጣም እግዚአብሔር ይርዳኝ። እንግዲህ ከዛ ከተመለሱን በኋላ አገኛቸዋለሁ። በስልኬም ለመቅረጽ ሞክራለሁ። ይሰማል? አዎ ይሰማል። አንቺም በቃ ተዘጋጅተን ጨርሰናል። ነይ ውጪ። ተዘጋጅተን ጨርሰናል። ነይ ውጪ። ምን ጨርሰናል? ተዘጋጅተን ጨርሰናል። ነይ ውጪ። ስንት ሰዓት ነው? አይታይም እንዴ ስልክሽ ላይ ሰዓቱ? ይሄና 10 ሰዓት ነው የሚለው እኮ። ትቀልዳለች እንዴ? ማለት ያው 11 ሰዓት እኮ ከሩብ ነው የሚለው። ኧረ እናቱ ቃል ኪዳን መጋሽ ምንድን ነው የፈለግሽው? እኔ ገና ከተኛሁበት አስጠልቶኝ ተኝቼ ነው ያለሁት። ዝናብም መጣ በቃ። ሃይ ጋይስ፣ ላይቱ ያም የበራው ዳመና ነው። ምንም ብርሃን የለም። ብቻ አሁን 8:42 ሆኗል ሰዓቱ እና አሁን ጸጉሬን እንትን ብዬ ጨርሻለሁ። ሰርቼ ጨርሻለሁ። ምሳ በላለሁ፣ ሻወር ገባለሁ፣ እዘጋጃለሁ፣ እወጣለሁ። ለቸርች ማለት ነው። ፕሮግራም አለ። ከጓደኞቼ ጋር ነው የምሄደው። አይታችኋቸዋል ሁለቱንም በቪዲዮዎቼ ላይ ማለት ነው። ብሌና ምረት ይባላሉ። እዛ ሂጂ ሁለቱንም ጠራቸዋለሁ። ከነሱ ጋር እንሄዳለን ማለት ነው። ደግሞ I want to tell you guys something like deep ገብቼ ነገሩን ባልነግራችሁም ግን የሆነ ስለ እግዚአብሔር ይበልጥ እንድታውቁ ብዬ ነው። እና እኔ ማታ የሆነ ህልም አይቼ ነበር። እኔ በበኩሌ ህልም ካየሁኝ ከዛ ከእንቅልፌ ተነስቼ ዝም ብዬ አይምሬ ልክ እንደተነሳ ህልሜን አስተውሼ ቤት እጄው ቀኔን ውዬ ከዛ ቀኑ ሙሉ ያ ነገር ድጋሚ ካልመጣብኝ ድጋሚ ካላሰብኩት ኖርማል ህልም ግን ህልም አይቼ ከዛ ከተነሳው በኋላ በቃ ቀኑን ሙሉ ማድረግውን ነገር ያደረግ ድንገት መጥቶብኝ ልክ አስታውሽ የሆነ ነገር ውስጥ ላይ ከተሰማኝ ወይ የሆነ አዲስ ነገር ከተረዳውበት እንዴ ነው ምናምን ካልኩኝ is from God ሁሌ ማለት ነው። እንደዚህ የሆነ ነገር በሙሉ የሚሆን ነገር ነው እና ዛሬ ቅድም የጥሊን እንትን ያልኩኝ አልነበረ ቪዲዮ ስብከት እየሰማው ፊቴን ታጠባለው ጥርሴን ቦርሻና ምናምን ዘጋጃለሁ አልኳችሁ። እሱን ያደረኩኝ እያለ ነበረ ህልሙን ያስታወስኩት። ልክ ህልሙን አስታውሼ ስለ ህልሙ እስክረዳ ድረስ የጥሊ ድምጽ አይሰማኝም። እየሰበከ የነበረው ምንም አይሰማኝም ነበር። ከዛ ህልሙ ሲገባኝ እንዴ ነበር ስል የጥሊ ድምጽ በጣም ተሰማኝ። በጣም ከዛ ቮሊዩም እኮ ኖርማል ነው እንደመጀመሪያ ነበር። ልክ ህልሙን እንደተረዳሁት እግዚአብሔር እንዲህ ልትለኝ ነው የፈለከው እንዳልኩኝ የጥሊ ድምጽ በጣም ተሰምቶ ጥሊ ራሱን ነገር አወራ ማለት ነው። ምን ብቻ ከነገሩ ጋር የሚገናኝ ነገር ማለት ነው። በጣም በቃ ደስ ብሎኝ በጣም because ፊሊንጉ ደስ ይላል። እግዚአብሔር እንዲህ ሲያወራቸው ምናምን በቃ በጣም ደስ ብሎኝ ነበር ዛሬ። እሱን ላጋራችሁ ብዬ አሁን ምሳሌ ለብላና ከዛ እንወጣለን ማለት ነው። እና በቃ ዋና ልነግራችሁ የምፈልገው እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር መልካም ነው። ባጭ እግዚአብሔር መልካም ነው። ከዛ ሳይዶን መጣሽ እንዴ ነሽና ባይብል እያነበብሽ ነው የጸለይ እግዚአብሔር ይወድሻል። እኔና ተመለሺ ወደም ወደሽ ተመለሺ ጸሎት እንዳቆፍ እስቲ ነግረኝ ይቀር ይበልሽ እንጂ
መዘጋጀት ልጀምር ነው። አሁን ተኩል ሆኗል። አለኛ ቅንላውራ ሰነግሯል ጌታ ያንተ ስራ ቀይሬ ያገኛቸዋለሁ። ሃይ ጋይስ አሁን ጨርሻለሁ። ሰዓቱ ግን 10 ሰዓት ከ50 ነው። እንሄዳለን የተባባልነው 11 ተኩል ግን ጓደኛዬ ጌጂ ቶሎ እንድትዘጋጅ ማድረግ አለብኝ። ምክንያቱም ከሁላችን የምታርፍ ደሷ ናት። ቅድም በስልክ እያወራኋት የነበርኩት ሰው ሳጋሪ ጃን እንድትዘጋጅ እናደርጋለን ማለት ነው። ያ ወደ ቸርች ጋይስ አሁን 11 ሰዓት ከሩብ ሆኗል። I'm still waiting for her. Guys, እዚህ እንትን ተከፍቷል። ምንድነው አሚኮ ነው የሚለው? ይሄ ነገር ምንድነው? ጣናሽ ሁለት አቀባበል ይላል። ባህር ዳር ውስጥ ነው ይሄ ነገር። አንዷ መታለች፣ አንዷ ተቀረች። ካርቦ ሊሆን ነው። ምህረት ታምራት ከበደ ነውጪ አዎ ነሽ። እኛ ነን ጸባይተኞች። ምን ጎደለ? ምን ጎደለ? ታቋላ ፊቴ ቤት ለቀባተ ጠብቁኝ። ስልክሽ ነሽ? ወይ ያገኘው በእውነት በጣም ደስ ብሎኛል። አይጆ ኮንዲ ባካል አላለ አለማስተዋል በጣም ችግር እንዳለበት ተረዳሁ። ሃይ ጋይስ ይሄ ቀጣይ ቀን ነው። ዛሬ ቅዳሜ ነው እና ለዚህ ቪዲዮ አውትሮ ስላልሰራሁለት ነው የምሰራላችሁ። እና ቸርች ሄጄ ምንም አልቀረጽኩም፣ ፈርቼ ነበር። እንደገና ደግሞ ጭራሽ እንትን ብዬ ነበር። ለኔ ሰዓት ገዝቶሽ ነበር፣ ግን አብዛኛው ሳረስቼ ነበር። ያለ መቅረጽ ደግሞ ፈራሁኝ እና ተውኩት። ወጣን፣ ቤት መጣውን ትንሽ ቁጭ ብዬ ቴክስቱን አምስመልስ ነበር፣ ሪልስ ሳይ ነበር። ከዛ አይ ዋንት ቱ ስሊፕ ማለት ነው። እና ቴንክ ዩ ጋይስ ፎር ዋቺንግ። አይ ዶንት ኖ ይሄ ቪዲዮ ይርዘም ይነስ እውነት በቂ የሆነ ፉቴጅ ያቀረስኩ አይመስለኝም፣ ግን አም ገና ፕሬይ አሪፍ ሆኗል ብዬ አሁን ገና ኤዲት ላድርገው ነው። እንደገና ደግሞ ፖስት ማድረግበትን ቀን ቀይሬ ያለው አርብ ነው ካሁን በኋላ ፖስት ማድረገው ማለት ነው። ሜቢ ሌላ ጊዜ ከቀየርኩኝ እነግራችኋለሁ፣ ግን ለአሁን አርብ ዕለት ነው እንደምንላችሁ ቪዲዮ መለቀላችሁ ማለት ነው። ሶ this video is gonna be up on like Friday next week ማለት ነው። ዛሬ ቅዳሜ ነው እና እቺ ቀን በጣም አሪፍ ነበረች እውነት። እንኳንም ብሎግ አደረኳት ነው ያልኩት፣ ምክንያቱም ብዙ ነገሮች አየሁባት በዚች ቀን ብቻ ማለት ነው። አንደኛ እግዚአብሔር ተናግሮኛል፣ ሁለተኛ ደግሞ እግሬን ማለት ነው ካሜራውን አስቀምጬ ብሪዘልን መጣና አላልኳችሁም? ያን ሰዓት በቃ ያመመኝም ቢሆን እንደምንም እየረገጥኩ ነበር እግሬ። ከዛ በኋላ ያለ ትንሽ እየለቀቀኝ መጣ፣ ግን ሙሉ ለሙሉ እኮ አለቀኝ። አሁንም እኮ አለ ህመሙ፣ ግን በኖርማል ብራመድም ያን ያክል ያመኝ መጀመሪያ እንደሚያመኝ ትንሽ ግን ያመኛል። አትሊስት እሱ ቀንሷል፣ ጠፍቷል። ቤዚክሊ በቃ ትንሽ ነው ያለው ህመሙ። ሌላው ቸርች ሄድኩኝ። እግዚአብሔርም እዛው እያለው ራሱ የተማርነው ነገር የሆነ በቃ በአገልጋዩ ተጠቅሞ ለኛ የተናገረውን ነገር በጣም ደስ አሰኘኝ።
አንድም የሆነም ቴክስት ተልኮልኝ ነበር እና በሱም I feel good በዛ ቴክስት ማለት ነው። just it was good የዛን ቀን እግዚአብሔር ይመስገን። እውነት እግዚአብሔር ሁሉንም ነገር ነው ያስተካከለልኝ በጣም ማለት ነው። በጣም ብዙ ነገሮችን ያስተካከለልኝና እግዚአብሔር ይመስገን ከምር ጎዳቻለሁ። እስከመጨረሻ ድረስ ስላያችሁት በጣም አመሰግናለሁ። ደህና ሁኑ።